በዛ ማድረጓ ገረመኝ። እኔ እኮ በቅርቡ አውቃታለሁ አለ አመለጠው። ለቅሶ ላይ ቁጭ ብሎ ያለው የመቼው ማሂ ዋናው ከድራማ ማለት ነው አይደለ? ማንም እዛ ይምጡ ማለት ነው። እኛ ሲጀመሩ እኮ ማለት ነው ቆየ እኮ ገብቶናል። እኛ ያልገቡ ልጆች እንግዲህ ድራማ አይደለም እኮ ሰው የሚያናድደው ሴቶቹ የሚያወሩት ነበር። እነሱም እኮ ቃላታችሁን እንትን የሚሉት ቃላታችሁ ነው። ግን ልንገርሽማ እነሱ እኮ ሀይሚ ቁጭ ብላ ብሩኬ ልጅቷ ቁጭ ብሎ ያው ቁጭ ብሎ ተጽፎ አይቀበሉም። እንዴት ነው ሲጀመር? ሰላም እንዴት ነሽ? ደህና ነን አለን። እንዴት ነሽ? ለማንኛውም እንኳን ደስ አላችሁ። አለቀ ድራማው ማለት ነው። አረባኪ ደስታ እንኳን ደስ አላችሁ። እንዴት ናችሁ? እና ጨጓራችሁ ይፈጫል፣ በጣም ይፈጫል። እየጨረስን እንዲሆን ይፈጫል። ጨርሰናል እንዳትሉ። እነሱ ደግሞ ሌላ አይዲያ ይዘው ይመጣሉ። እንደዛ አትሉ፣ አትበሉ። ከጥምቀት በኋላ ይመጣል። የእኛ ልጆች ናቸው እንጂ አሁን አብርሽን ይዩት። እግዚአብሔርን ድራማ በጣም ይሰራሉ እነሱ ማለት ነው። እንደዛም ደግሞ እኮ ትንሽ እንትን ነው፣ ቢዝነስ ነው። ገባሽ? የእነሱ እኮ ለተመልካች መልስ ይሰጣሉ። በቃ መልስ መስጠት አይደለም የኔ እናት፣ መልስ መስጠት ሳይሆን የእኛ ልጆች እንደዚህ አይነት መንገድ አይመጡም። መጀመሪያ ሲመጣ እውነት መንገድ ነው የመጡ። እውነት ነው እሱ ነው። ግን እና አብርሽ ደግሞ ጀምሮ አንድ ብሎ ሲጀምር ለድራማ ነው የመጡ መንገዳቸው ማለት ነው። ስለዚህ የእኞችና እነሱ ይለያል። ተመልካች ራሱ ገርሞኛል። ሲጀመር ልጅ ምናምን ሲባል ራሱ ያኔ እንደው ብሩክ እንደማያደርገው እርግጠኛ ሆኜ ነበር እየተናገርኩ። ደግሞ ውሸት ሲያወራ እኮ እንኳን ብሩኬ አፉ ብሩኬ ውሸት ሲያወራ እኮ አይችልም። ያመልጠዋል እኮ አንዳንዴ ካየሹ። አዎ ጌታን ያመልጠዋል። የተናቀው ማን ነው የናቀው? ማን ነው የናቀው? ማን ነው ተናንቀናል? እና የራሳችን ነው እንጂ አብርሽ ማለት ነው። ዛሬ ቪዲዮ አብርሽ ቤት ሄርሜላ ቤት የለቀቀው ቪዲዮ አይቼ እንዴት እንደሳኩት እግዚአብሔር ያስብኛል። እኔም የሳኩ ነበር ያንን። ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለን እንግዲህ ተቀራ እንደ ብሩኬ ቢሆን ኑሮ ማለት እንደ አብርሽ ቢሆን ብሩኬ ይገላሉ። ጨረቃ ፋሚሊ ማርያምን ይገላሉ። ኧረ ቢስሚላ የዚህ እነዚህ የጨረቃ ፋሚሊ የሚባሉት አንዳንዶቹ ምን አይነት ሰው ናቸው? ይሄ የዛሬ ብቻ አይደለም፣ 4-5 ድራማ ተሰርቷል አይደለ? አመት ሙሉ ነው ድራማ የሰሩ። የዛሬ ብቻ አይደለም ግን እናንተ አይገባችሁም። እንደ ሀይሚ እንደዚህ ለምን አላቀሰች? ሰውን እኮ እንደዚህ ነው ያናደደው። ሩታው ላይ ያላቀሰች አይደለም እንዴ? ሩታው ተወዷል። አዳምጪ። ዩቱብ እና ቲክቶከር አሉ መንግስት ማለት ነው። ዩቱብ እና ቲክቶከር ከፍተኛ ገቢ ስለሚያገኙ ለመንግስት አለባቸው ተብሎ ተወስኗል። ገባሽ? እነዚህ ልጆች ደግሞ ግዴታ ጠንክሮ ካልሰሩ እውነት አስመስለው ካልሰሩ ቪዩ ካሌለ ምንም አያገኙም። እሱ መወቃለ ቪዩ ነው ተሰውነዋለች። ብቻ አይደለም ማሂ ልንገርሽ፣ መንግስት የራሱ ምን አለ? ሱፍ ለብሳችሁ እንዳትዞሩ፣ ሰው ውሸት ነገር ይወዳል፣ ሚዲያ ውሸት ነገር ይወዳል፣ ዝቅ ብላችሁ ስራ ስሩ ብሏል። እግዚአብሔር መግለጫ እንደዛ ነው ያወጣው። እነሱም ስግጥ ነው እና ደግሞ ስግጥ እንላለን። አለቃ አሁን በኋላ የተጣ ስራት ያላችሁ ሳንዘቀዝቅ ማለት ነው። ሳንዘቀዝቅ ሳንሳደብ ምናምን በቃ የሆነ በመስሙር የሚሆን በዘፈን የሚሆን ሞቅ ሞቅ እያደረግን በቃ የሆነ ሻሻ አድርገን ወሬ ብናወራ ከገባሽ አይደለ? ስሜን ማሂ አዳምጪ። አሁን እነሱን እየወተቱ እኔ ለምንድን ነው የምዘቀዝቀው? እነ ሶስተኛ ሰው ላይ ነው እንጂ እነሱን እንዴት ግራ ነው የገባኝ። ሁሌ እየተሳደበ አይደል እንደ ብሩክ እንዴት እንደሚሳደቡ እያያቸው አይደል? ሀይሚ እንዴት እንደሚሳደቡ እያያቸው አይደል እንደ ተወበና እነሱ እኮ የስድብ ሱስ ያላቸው ናቸው። እግዚአብሔር ሴት አይደለም ሲጀመር ማለት ነው። አስተያየት መስጠት ግድ ነው። አስተያየት ማንም ሰው ይሰጣል።
ተበዳዩ ማን ነው? ዩቱብ ላይ የሚጻፈው እኮ ሁሉም ትክክል ነው። በቃ አሪፍ ነው። አስተያየትም ሆነ ምንም ቲክቶክ ላይ ያሉ ሰዎች ናቸው። ቲክቶክ ላይ ነው። ቲክቶክ ላይ ነው። ላይ በላይ ደግሞ አንቺ ደህና ሰው ራሱ ቢሰድብሽ እኮ አሪፍ ነው። ሀይሚን እኮ ነው ልጅ የሚያደርጉት። እንኳን ብሩኬ ነገሩን ያመጣ እሱ ነው። ግን ሀይሚን እንዴት ነው የሚያደርጉት? የሀይሚ ይብሳል። አንቺ የሀይሚ ይብሳል። እግዚአብሔርን ምንድን ነው ያላበሱት? እሱም ቀምስ እያለበሱ ዜሮ አድርጎ ግን ስራ ሲጀምር ሁለታችሁ የተሳለ